ሲጀመር አንቺ ምን ልትሰሪ መጣሽ እዚህ? ንቀት ነው የትኛው ንቀት ነው? እኔ ምን ትሰሪያለሽ እናት አባቴ ቤት? ሁሉም ነገር እኮ በቃ በቃኝ ብዬ እኔ ከሁሉም ነገር ስርቅ ለምን ነው የምትከተሉኝ? አይገባኝም። ለምን መጣሽ? የመጣሁበትን ምክንያት እኮ እየነገርኩሽ ነው። ከዚህ አልፈልግም። አንቺም ከነ ምክንያትሽ መምጣት አያስፈልግሽም። ከነ ምክንያትሽ እዛው መቅረት ትችያለሽ እኮ። ለምንድን ነው ታዲያ በእኔ ስም ለምንድን ነው ከሱ ጋር ልትጣይ የምትሞክሪው? ከህይወታችሁ ወጣሁኝ አይደል እንዴ ሩታ? እንዴ ለምንድን ነው የኔ ስም ሊነሳ የሚገባው? ይሄው እኔ አልገዛሁትም እያልኩሽ እኮ ነው። አንቺ ነሽ ከህይወታችን የወጣሽው አንቺ ሩታ። ለምንድን ነው ነገሮችን ወደ ሌላ የምትወስጃቸው? አሁን ይኸውልህ እንዴ እሷ የገዛችው ነገር ምንም አይነት ነገር የለም። በቃ አሁን እሺ ተው እሱን ተው። አሁን ይዘሃት ሂድ ከዚህ። ምንም ነገር አልፈልግም። ሰምተኛል አይደል እኮ ሩታ። እንሄዳለን ግን ደግሞ መጀመሪያ ያለውን እውነታ እንድታቂ ስለምፈልግ ነው። በቃ እሷንም እውነቱንም ከነ እውነቱ በቃ ትሂድልኝ። አልፈልግም። አስወጣልኝ ከዚህ ቤት። የመጣንበትን ነገር አንዴ ብትረጂ አልፈልግም። ከኔ አፍዮ የሰማሽ ነው። እኔ ያልገዛውልሽ እያልኩሽ ነው። በቃ ምንም አታስረጅኝ። አልፈልግም። ሩታ ሌላ ሰው ነው የምታምኚው? እኔን ነው? ቆይ ይኸው እሺ፣ እሱ ጓደኛዬ ነው አይደለ? እሱንም አላምነውም። በቃ እሺ፣ እሱንም አላቆምም አላምነውም። እሺ ጨረስኩኝ። አሁን አትተውኝም ወይ? ስለዚህ ልሂድ። ልቀቀኝ። ንግቡ ዝጋው በሩ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቻችን እንግዲህ ዛሬም ተመልሰን መተናል። ተመልሰን ስንመጣ እንግዲህ እነ ሩታ ቤት ነው የምንገኘው ማለት ነው። ቤተሰቦች ሄርሚንም ይሳቅንም ይዣቸው መጥቻለሁ። ትናንትና የተፈጠረውን ነገር አይታችኋል ብዬ አስባለሁ። ትናንትና ሩታ ይህንን ስጦታ ሰጥቻት ግን አልቀበልም ብላ መልሰዋለች እና ሄርሜላንም ይሳቅንም ያመጣውበት ምክንያት አለ። እናውም ከይሳቅም ጋር ሌላ ሰውም ነበረ እና ይህንን ወርቅ የገዛ ነው እሱም ነበረ፣ የምሬን ስነግራችሁ ማለት ነው። እና ደግሞ ሄርሜላም ደግሞ ያለውን እውነታ ታውቃለች። ሄርሚ ያው ነግሬሻለሁ አብዛኛውን ነገር እሷ እንዳልገዛችሁ ምናምን ለእናንተ የምትነግራችኋለች፣ ለሩታም ደግሞ ለማስረዳት ትሞክራለች። ለምን እኔ ደብሮኛል የሰጠዋትን ስጦታ በመመለሷ ሩታ ማለት ነው። ለምን መመለስ አልነበረባትም? የፈለገ ቢሆን ከእነሱ ይልቅ እኔን ነበር ማመን የነበረባት እና ይመስለኛል ሰውም በዚህ ሰዓት እኔና እሷ ስንስማማ ምናምን አይወድም እና በመሀል ለመግባት ምናምን እየሞከሩ ያሉ ሰዎች አሉ። በዛም ይመስለኛል እና አስረጃችሁ ይሄን። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው ዛሬ አብርሽ ደውሎልኝ ነው ወደዚህ የመጣሁት። ትናንትና የተፈጠረው ነገር የኔ እጅ ምንም እንደሌለበት ለሩታ ለማስረዳት ነው ዛሬ የመጣ ነው። አይ ቲንክ ይሳቅም ሲገዛ አብሮት ነበረ። ይሄን ወርቅም ሆነ የእጅም ሆነ የአንገት ወርቅ እኔ አልገዛሁም። ምንም ሀሳቡም አልመጣልኝም። የመግዛት ሀሳብ የለኝም። ራሱ አብርሃም ያደረገው ነገር ነው። የኔ እጅ የለበትም። ለሩታ የገዛሁት ምንም ሰዓትም ሆነ የእጅ ነገር የለምና አሁን ላይ ዝም ብሎ ሳስበውም ወሬም እየመጣ ነው። አላቅም ለምን ከዚህ ጋር ከኔ ጋር ለምን እንዳያያዙትም አላቅም። ማንም እንደነገራት አላቅምና ይህን ነገር ቢያንስ እኔ ስመጣ እኔ እንዳልገዛውላት ስነግራት የሆነ የምታምነው ነገር ይኖራል። በእርግጥ ሰላም አይደለንም ከሷ ጋር፣ ግን ደግሞ ቢያንስ እኔ እንዳልገዛውላት እንድታውቀው ፈልጋለሁ። በምን አንግል እንደተረዳችሁም አላቅም። ሌላው እንግዲህ ቤተሰቦቼ ይሳቅና በዚህ በኩል ሄርሚ የምሬት ነግራችሁ ለኔ ብላ ነው ይቻት የመጣው። እዚህ ቤት መገኘትም አልነበረባትም። ለምን ካለው ነገር አንፃር እዚህ ቤት በመገኘቷ ራሱ ስህተት ነው። ግን ደግሞ ሩታ ግዴታ እንድታምነኝ ብዬ ያደረኩት ነገር ነው ይሄንንም ነገር ማለት ነውና እሷ እያመማት ነው ይዣት የመጣሁት። እግዚአብሔር ይመስገን አሁን ተሽሏታል፣ ትሻላለች። ግን በቃ ለኔ ብላ ነው ዛሬ የሚመጣችው ማለት ነውና አሁን ምንድነው ያሰብኩት ቤት ሰው ሊኖር ይችላልና ቤት ውስጥ ገብተን ድንገት ደግሞ ከሄርሜላ ጋር ሌላ ግጭት ከሚፈጠር ሩታን እኔ ጣልቻት ይዣት ወጥቼ ያለውን እውነታ ላስረዳቸው ብናስረዳት የተሻለ ነው የሚሆነው። እና ይሳቅ ንገራቸው እንዴት እንደገዛ ነው ምናምን ያለውን እውነት እሱ ያውቃል። እና ይሳቅ ደግሞ ጓደኛዬ ነው ታውቃላችሁ። ከሱ ጋር ሆኜ ነው ይሄንን ነገር የገዛሁት የነበረው ማለት ነውና ያንዳንዱ ነገር ያውቅ ስለነበረ በግልጽ ነገራቸው ይሳቅ ሰላም ብላቸውና። እሺ ሰላም ናችሁ? ቤት ናቸው ያበሽ ቤተሰቦች። እንግዲህ እኔ ምን ብዬ እንደምናገር ግራ ነው የሚገባኝ። ለምን
በዚህ ናህል ልክ ነገሩን ወደ ሌላ ነገር ለማዞር ወይም ደግሞ ነገሩን ሌላ ሀሳብ ይዞ እንዲመጣ ለማድረግ እንዴት እንደተፈለገ እኔ አላውቅም። ግን ያው ይሄ ነገር እንትን ሲያስበው እንትን አለን። ያው ወርቁን እንግዛ ያለኝ ለኔ ነበር እና በአንድ ሀሳብ ነበር እሺ ብዬ እንትን ያለው። ግን ከሰጣት በኋላ ያው እሷም ጋር ያለው ነገር ማን ተናግሮ ምን ብለው እንደሆነ ምንም የምናውቀው ነገር የለም። ግን ያው እንትን ለምን መንገድ እንደተፈለገ አላውቅም። የትኛው ሀሳብ ምን ለማድረግ እንደፈለጉ ባላውቅም፣ እንዳውም የእውነት ለመናገር በጣም ተጨናንቆ በጣም ብዙ ነገር ውስጥ ሆኖ ነው ይህን ነገር ያደረገው። በጣም እሷ ትደሰታለች ብሎ ያው የመጀመሪያውም ስለሆነ ትደሰታለች ብሎ ነው ይህንን ነገር ያደረገው እና ሲያደርገው የእውነት ለመናገር በጣም ተጨንቆ በጣም ብዙ ነገር አስቡ ከብዙ አንግል እንትን ብሎ ነበር ያደረገው። ግን ይህንን ሀሳብ ለምን እንደዚህ እንደመጣ እኔ አልገባ ነው ያለኝ እና እንግዲህ አሁን ያለው ነገር ለማስረዳት እንሞክራለን ማለት ነው። እንግዲህ ያው ቤተሰቦች እነሱን ያመጣሁበት ምክንያት በደንብ ገብቷቸዋል ብዬ አስባለሁ። ሄርሚንም ሳናገራት በቃ ወዲያው እሺ ነው ያለችኝ። ምንም አልተቃወመችኝም እና በቃ ችግር የለውም ምን ያስረዳታለሁ ምናምን ብላኝ ነው የመጣችውና ፈጣሪ ረድቶን ዛሬ እዚህ ግቢ ማንም ባይኖርና ሩታን ብቻ አግኝተን ለሩታ አስረድተናል። ይሄንን ስጦታ ተቀበላኝ በወጣ በጣም ደስ ይለኛል። እኔ በዚህ ሰዓት እውነቱን ስነግራችሁ እሷን ለማስደሰት በቻልኩት መጠን እየሞከርኩኝ ያለሁትና አንዳንዴ ደግሞ እንደዚህ አይነት ደግሞ ሀሳቦች ሲመጡ ትንሽ ያናድዳልና በቃ ትናንትና ሂድ በቃ ይዘው ሂድ ምናምን ስትለኝ በጣም ነው የከፋኝ። የሰጣችሁትን ስጦታ እንደመመለስ የሚያስደብርና የሚያስጠላ ነገር የለምና የምሬን ስነግራችሁ በጣም ነበር የተናደድኩት ማለት ነው ጌታም እና ሄርሚ በጣም ይቅርታ። በቃ ያሉትን ነገሮች በደንብ በግልጽ አስረጃት። ምንም ብትልሽ ደግሞ ስለሽ ቤቷ ድረስ ስለመጣሽ እንዳይደብርሽ ለማስረዳት ሞክሪልኝ። እሺ ሞክራለሁ። ትከራለህ ይዛት ነበር ብቻ በተረጋጋ መንፈስ ለማስረዳት ማለት በቦታው እንደነበርክ ምናምን ንገራት። ትናደድ ትችላለች፣ ግን ደግሞ አላውቅም አሁን ወደዚህ እንዴት እንዳዞሩት ነው ምንም ሊገባኝ አልቻለም። ለምን ወደዚህ አቅጣጫ እንደመጣ ነው ያላውቅም። እኔም ለሩታ ያለውን ነገር ታስረጃታለች ምናምን ብሎ ሲደውልልኝ ነው እንጂ ምንም የሰማሁትም ያወቅኩትም ነገር አልነበረም። ምንድነው? ታኔ አንድ ይያደም ተረጋጊ። መጀመሪያ ራስሽን አረጋጊ። ራስሽን አረጋጊና ልናናግርሽ የምንፈልገው ነገር አለ። ምንድን ነው የምትናገረኝ? አልገባኝም። ሩታ ይሄንን ትናንትና የገዛሁልህን ወርቅ መነተሽብኝ አይደለ? ለዛ ደግሞ ምስክር እንዲሆንሽ ብዬ ያው አብሮ አደጌ ጓደኛዬ ከሱ ጋር ሆኜ ነበር ይሄንን ስጦታ የገዛሁልሽ ማለት ነው። ከዛም ምስክር አያስፈልገኝም። ምን ያሁን ሩታ ተረጋጊ መጀመሪያ። ሄርሜላንም ይዣት የመጣሁበት ምክንያት በደንብ ያለውን እውነታ እንድታውቂ ስለምፈልግ ነው። ቀቀኝና እሺ ያውራኝ። ይኸውልሽ ሩታ እኔ መምጣቴ ነው አይደል የረበሸሽ? ምን ብዬ ነበር አንተ? ሲጀመር ንቀት ነው? ንቀት አይደለም ሩታ ነው። ተረጋጊ እስኪ በእግዚአብሔር። አይደለም ምን ብዬ ነበረ ትላንትና? ምን ብለን ተነጋግረን ሄድከው እንዴ? ምንም ሳትቀበኝ እኮ ነው ይዤው ነው አይደል የሄድኩት እኮ። በቃ እኔ መቀበል አልፈለኩም። ሰጠውክ። መሄድ ነበረብህ ይዘህ ሩታ ማምጣት አልነበረብህም። ግን ደግሞ ያለው ሲጀመር እሷን እንዳታመጣት እዚህ ቤት አላልኩህም ነበር? ብያለሁ አላልኩህም? ሩታ እንዴ ስሚኝ፣ እኔ መጣሁበት ምክንያት እንዴ ልንገርሽ። ይሄንን ሰዓትም ሆነ የአንገት ወርቅም ሆነ የእጅ ነገር የገዛውልሽ ነገር የለም። ይሁን ሰዓት ነው አየሽ፣ የመሰላቱ ሁላ ሰዓት ነው። ሰዓት አይደለም የጃምባ ነገር የለም። አሁን ነው እንኳን ያየሁት። ላንቺ ለምን ብዬ ነው የምገዛው? ለምን መቼ ተቀራረብ ነው? የትኛው ጓደኝነታችን ነው ላንቺ የምገዛው? በምን አንገል አስበሽ ነው? ያልገዛሁም ደውሎልኝ እሷ ማሳመን አለብን። አንቺ የገዛሽላት አይነት ስሜት እየተሰማት ነው ስላለኝ ነው የመጣሁት እዚህ እንጂ ቤት መጥቼ ልረብሽሽ አይደለም። እንድታምኚኝ ነው ባፌ በአካል መጥቼ የምነግርሽ ነው ማለት እኔ እንጃ። ሌላ ነገር አታሶሩኝ። አሁን እኔ እናንተ በመጣችሁ ቁጥር ከካፌ ክፉ ነገር መልቀም ነው የምትፈልጉት። ሲጀመር አንቺ ምን ልትሰሪ መጣሽ እዚህ? ንቀት ነው የትኛው ንቀት ነው? እኔ ምን ትሰሪያለሽ እናት አባቴ ቤት? ሁሉም ነገር እኮ በቃኝ ብዬ እኔ ከሁሉም ነገር ስርቅ ለምን ነው የምትከተሉኝ?
አይገባኝም። ለምን መጣሽ? የመጣሁበትን ምክንያት እኮ እየነገርኩሽ ነው። ከዚህ አልፈልግም። አንቺም ከነ ምክንያትሽ መምጣት አያስፈልግሽም። ከነ ምክንያትሽ እዛው መቅረት ትችያለሽ እኮ። ለምንድን ነው ታዲያ በእኔ ስም ለምንድን ነው ከሱ ጋር ልትጣይ የምትሞክሪው? ከህይወታችሁ ወጣሁኝ አይደል እንዴ ሩታ? እንዴ ለምንድን ነው የኔ ስም ሊነሳ የሚገባው? ይሄው እኔ አልገዛሁትም እያልኩሽ እኮ ነው። አንቺ ነሽ ከህይወታችን የወጣሽው አንቺ ሩታ። ለምንድን ነው ነገሮችን ወደ ሌላ የምትወስጃቸው? አሁን ይኸውልህ እንዴ እሷ የገዛችው ነገር ምንም አይነት ነገር የለም። በቃ አሁን እሺ ተው እሱን ተው። አሁን ይዘሃት ሂድ ከዚህ። ምንም ነገር አልፈልግም። ሰምተኛል አይደል እኮ ሩታ። እንሄዳለን ግን ደግሞ መጀመሪያ ያለውን እውነታ እንድታቂ ስለምፈልግ ነው። በቃ እሷንም እውነቱንም ከነ እውነቱ በቃ ትሂድልኝ። አልፈልግም። አስወጣልኝ ከዚህ ቤት። የመጣንበትን ነገር አንዴ ብትረጂ አልፈልግም። ከኔ አፍየው የሰማሽው እኔ አልገዛውልኝ እያልኩሽ ነው። በቃ ምንም አታስረጅኝ። አልፈልግም። ሩታ ሌላ ሰው ነው የምታምኚው እኔን ነው? ቆይ ይኸው እሺ፣ እሱ ጓደኛዬ ነው አይደለ? እሱንም በቃ እሺ፣ እሱንም አላምነውም። በቃ እሺ፣ እሱንም አላቆምም አላምነውም። እሺ ጨረስኩኝ። አሁን አትተወኝም ወይ? እንዴ በዚህ ልክ እኮ ቤትሽ ሰው መጥቶ አክብረሽ ቢያንስ አናግረሽ ነው መሸኝ። አረ አክብሬ እውነት ከዚህ በፊት እኮ ቤት ሰው ትዳር ያከበረውን ነው ደግሞ ማከብረው። ክብር ለሚገባው ነው ክብር የሚሰጠው። እሺ ልቀቀኝ በእናትህ። እኔ እኮ ከዚህ በፊት ሩታ ቤትሽ አልመጣሁም አይደል እንዴ? አሁን ይሄ ነገር ላስረዳሽ ነው የመጣሁት። በቃ ምናልባት አንድ ሰው የሆነ ሰው የሆነ ነገር ሊነግርሽ ይችላል። በቃ ልክ ነሽ፣ አልመጣሽም። አዎ ቤቴ ትክክል ነሽ እኮ። ዛሬ ደግሞ ጭራሽ ብለሽ እናት አባቴ ቤት አይን አውጥተሽ መጥተሻል። አሁን እባክሽ በክብር ትወጫለሽ ወይስ አትወጪም? እወጣልሻለሁ ግን ቢያንስ ያለው ነገር ለመረዳት ነው። ምንም እወጣልሻለሁ፣ ችግር የለውም እኮ ደስ ይለኛል። በቃ እኮ በቃ ግን ቢያንስ መጀመሪያ ያለውን እውነታ ተረጅን። በቃ ይሄንን ወርቅ ስገዛ ይሳቃይታል አይታል አይደለ? በቃ ቢያንስ ስገዛ የነበረ ሰው ነው እዚህ ጋር ይዤልሽ የመጣሁት ማለት ነው። እና ደግሞ ቢያንስ አስረዳት ለሷ። እኔ አልገዛሁም። እኔ አሁን እንዴት ተናግሬ እንደማሳምንሽ አለ። ግን እኔ አሁን ይኸውልሽ ስለማሳመን አይደለም፣ አሁን እውነታውን ለመናገር ይኸውልሽ ይህንን ወርቅ የእውነት ስነግርሽ ማን ነው እንዴት ተጨንቁ ከየት እንዴት ሆኖ እንዳመጣው እግዚአብሔርን የዛኔ ብትኖሪ እኔ እንጃ። የእውነት አንቺን ለማስደሰት ያላረገው ጥረት የለም። የእውነቱ ለመናገር ማለት ነው እግዚአብሔርን አንቺን ለማስደሰት ያላረገው ነገር የለም። ከብዙ ነገር ጋር ተጋጭቶ ከብዙ ነገር ጋር ሐሳቡ የእውነት ምን ማድረግ አለብኝ ከየት አውጥቼ እንዴት እያለ ነበር እንትን እያለ ነበር። ስለዚህ እውነት ይሄንን ሲገዛ እኔና እሱ ብቻ ነበር። ሩታ ከፈለሽ ማለት ነው የምሬን የሸጣልኝንም ሰው ላመጣልሽ ስላለኝ እንዴ ቢያንስ እውነት እኮ ተደብቃ አትቀርም አይደል? ይኸው እንደዚህ መውጣቱ አይቀርም። ነገ ከነገ ወዲያ ስትሰሚው የምትጸጸትበት ነገር ለምን ታደርጊያለሽ? በቃ እሱ አይደለችም ራሴ ነኝ የገዛሁት እያልኩሽ ነው አይደል ሩታ? እንዴ ለምንድን ነው ሁልጊዜ አንቺ በመሀል የሆነ ሰው ሀሳብ እየሰማሽና እየተቀበልሽ ለምን ነው? ምንም ነገር አልፈለኩም። እሺ አሁንስ ለምን አታውኝም? ይኸውልሽ አሁንም ቢሆን በማይገባኝ ቦታ ሲጀመር ማለት ነው አንድ ነገር ልንገርህ። እውነት አንተ ክብር ኖሮ ቢሆን ኖሮ ትናንትና እንዳታደርግ እያልኩ አታደርገውም። ወታደጋ እኮ ስለ ክብር አይደለም እያወራን ያለ ነው። እውነቱን እወቂው። ይሄንን እኔ ነኝ የገዛሁልሽ፣ ይሄንን ስጦታ ተቀበይኝ ነው ያልኩሽ የነበረው አይደለ? አልፈልግም በቃ ቢሩታል እንደው እንደዚህ ነው። አያስፈልገኝም። እሺ የማትፈልጊበት ምክንያት ከሱ ጋር ነው ወይስ ከኔ ጋር ነው ነገር? ምክንያቱ ምንድን ነው? እሺ ይሄው እውነታውን ነገርኩሽ አይደለ? ይሄው እሷ እንዳልገዛችሁ አወቅሽ። እሺ ምክንያቱ አልፈልግም። እኔ እሷ እንዳልገዛችሁ ምናምን ነገርኩ እኮ። የሰው ልጅ ሀሳቡ ብዙ ነው፣ በጣም ብዙ ነው። ምናልባት አሁን ይሄንን እንደዚህ ስላደረኩኝ በመልካምነት ምናምን ይታልኝ ነው አይደለም። ሰው መልካም ነገር ያደረገ መስሎ ራሱ ከጀርባው ምን እንዳለ ምንም አይታወቅም። ገባህ አይደለ? ስለዚህ ምንም ነገር አልፈልግም። መልካም ነገር አላደረገችም እቺ ልጅ። አሁን እኮ ላንቺ ምንም ያደረገችው ነገር የለም። እኔ ምንም አላደረኩም። ጭቅጭቅ ነው የመጣኸው፣ ልታደክመኝ ነው የመጣኸው። ነው ሩታ ስለማርከም አይደለም። እኔ በእናትህ በዚህ ሰዓት እኔ ማረፍና ማረፍ ነው የሚያስፈልገኝ። ሁሌ ጭቅጭቅ አልፈልግም። በቃ ምንም እኮ ጭቅጭቅ አይደለም ይሄ። እኔ እንደ ሰው ልጅ አውርተሽ ለምን አትግባብኝ? በቃ አልፈልግም። ማውራቱንም አልፈልግም፣ መግባባቱንም አልፈልግም። ይዘሃት መሄድ ትችላለህ ወይስ አትችልም? ሩታ አውቃለሁ ቤትሽ ነው የመጣ ነው። መብታለሽ ማስወጣትኛ ችግር የለውም እንወጣለን። በቃ ግን ደግሞ ይዘሃት እንደሱ ነው የሚሻለው። ግን ደግሞ ቤትሽ ቢያንስ ሰው ከመጣ ያለውን ነገር አውርተሽ ተግባብተሽ ለመፍታት ሞክሪ። እንዴ እዚህ እኮ አመት አንኖርም አይደል እንዴ? ለአምስት ለአስር ደቂቃ ነው የምናወራሽ። ስለዚህ አውርተን ቢያንስ ተግባብተን እንድትቆይ አልፈልግም። እዚህ ጋር ገባ ጀመር። እኔ ማየት ማልፈልገውን ሰው በቃ ማየት አልፈልግም። እሺ በቃ እኔ አንዴ በትዕግስትም የሆነ ጊዜ እያለፍክ የምታወራቸው ምናምን ነገሮች ይኖራሉ። ነገር ግን ከልክ በላይ ሲሆን ሁሉም ነገር ያስጠላል። የሆነ ልክ አለው፣ ገደብ አለው። እሺ ለሁሉም ነገር በቃ እዛ ጋር ሌላ ታሪክ እየፈጠርክ እዚህ ጋር ደግሞ ሌላ ነገር ለማስመሰል አትሞክር። ምን ተፈጠራችኛል? ምንም አልፈጠርክም። በቃ ምንም እኮ ሩታ አንቺ ጭንቅላትሽ ላይ ሌላ ነገር እያቃጨለብሽ ስለሆነ ነው እንጂ ይሄኔ ማንንም እኮ ሄርሜላ ገዛሽ ያለሽ የለም። ዝም ብለሽ በራስሽ ያመጣሽው ነገር ነው ይችላል። አዎ እሺ፣ አዎ በራሴ ነው ያመጣሁት።
በቃ ነው። እሺ እኔ አልገዛውም እያልኩሻል። ምን አስዋሸኝ? እሺ ከገዛውልሽ እኔ ይሄው ምን አስዋሸኝ? ገዝቼልሻለሁ። አንቺ አልገዛሽልኝም። አንተ ነህ የገዛህልኝ። እኔ ራሴ ነኝ የፈጠርኩት። በቃ እሺ ምን ይሁን? እሺ ሩታ እንደዚህ ጉልበተኛ መሆንሽ አያዋጣሽም። እንደምን ነው ሩታ? እንደ አንቺን ለማስረዳት እኮ ቤት ድረስ መጥቼ እነዚህ ልጆች እዚህ አድርገም ያመጣውበት የራሴ የሆነ ምክንያት ስላለኝ ነው። እኔ እኮ እንደማልፈልግ ነገር ያለው አይደል? ምን አደከመ እኮ ስጦታዬን መቀበል አትፈልጊም ነው? እሺ እንደዛ ከሆነ እሺ በቃ በግልጽ አማርኛ እኔ ካንተ ምንም አይነት ስጦታ አልፈልግም፣ ለዛ ነው ያልተቀበልኩ ካልሽ እሺ ችግር የለውም። እሺ ኦኬ፣ አንተ እንደዛ መረዳት ፈልገህ ነው? ኦኬ ነው በቃ እሺ። አልፈልግም፣ ይሄን ስጦታ መቀበል ካንተ አልፈልግም እኮ። እንደዛ በግልጽ አማርኛ ለምን አትነግሪኝ? የሁሉ ቦታ እነሱን ማምጣቴን ማድከሜን ምናምን እኮ አትፈልግም። በዙሪያ ጥምጥም አንተ እንደዛ አይነት አረዳድ መረዳት ፈልግ ነው አይደለም? ትናንትና እኮ አንተ እንደዛ ፈለግክና እኔ ያንን መንገድ አመቻቸውልህ እና ሆነ በቃ እንደዛ ነው። እሺ እሱ ተጨንቆ በዚህ ልክ ነው ጭቅጭቅ ሰርቶኛል። ቢያንስ ያለውን ነገር እመኝ ተቀበይ፣ እነሱም ይሄዱ ከዛ የነንም ስጦታ ተቀበይኝና ከዛ ልሄድ በቃ ያለውን ነገር በቃ ተረጂ ነው እኛ ነው እነሱም ያስረዱሽን ነገር ስሚያቸው። ተማማነንም ለምን ታይኩ ነገር የሚጎዳሽ ነገር ነው። ቢያንስ ስሚኝ፣ አሁን እዚህ ጋር እያልኩሽ ነው በማይገባኝ ቦታ ቆሜ እዚህ ጋር ላውራሽ ፈለጋችሁ። ቢያንስ የሆነ ነገር ከሰማሽ ይሄው ቆሜ እየነገርኩሽ ነው። ከዚህ በላይ የተሻለ ምንም መረጃ የለም። ከኔ በላይ የተሻለ መረጃ ማንም ሰጥሽ አይችልም አይደል? አዎ በቃ ጭንቅላትሽን በዚህ ልክ አታሳምኚው። ደህና ሆንሽ አይደል? ደህና ናችሁ አይደል? ለምን አሁን የኔን ስም አንስቶ ከሱ ጋር መጣላቱን ለምን አስፈለገ? እየነገርኩሽ ነው። ከዚህ በላይ የተሻለ መረጃ ማንም ሰጥሽ የለም። እኔ ነኝ አይደል ባለ ጉዳዩ? እኔ ነኝ አይደል ሰጪዋ? ጨርሻለሁ። እኔ እኮ ሰበብ አታርጊኝ ነው እያለችሽ ያለችው እሷ። በቃ በሁሉም ነገር ማለት ነው። ጥሩ ነው በቃ ከጨርሰች ይዘሃት ሂዳ እኮ እሺ ተቀበይኝ እና እንሄዳለን። አልፈልግም። ምን ችግር አለው? ቆይ ምን ችግር አለው? አልፈልግም በእናትህ። እኔ ምንም ነገር አልፈልግም። በቃ ጨረሽ? ሩታ አዎ ጨርሻለሁ። በቃ ይሄ ነው። እንደዚህ መሆንሽ ግን እንደማያዋጣሽ ማወቅ አለብሽ ሩታ። እያስፈራራኝ ነው? እያስፈራራሁሽ አይደለም እያስፈራራኝ ነው እንጂ እየነገርኩሽ ነው ያለው። አያዋጣሽም። ምንድነው የማያዋጣኝ? እንደመጀመሪያውን ሰላም ሆነን ነበር አይደል? የሚያዋጣኝንም ማያዋጣኝንም ምን ያውቃለሁ? ታስፈራራኝማ እንዳትሞክር በጭራሽ እንዴ ሩታ። እኔ እያስፈራራሁሽ አይደለም፣ ግን ደግሞ ቢያንስ ሰላምን ስለምፈልግ ነው የሁሉ ነገር እያደረኩኝ ያለሁት። በቃ ይሄ ሳምንት በሰላም እየኖርን ነበር አይደል? እኔ መጥቼም በምፈልገው ሰዓት ልጄንም እያየሁኝ ነበር አይደል? አዎ በቃ ልጅህን እኮ ማየት ትችላለህ። እኔ እኮ አሁንም ቢሆን ስለዛ ጉዳይ ምንም የነፈኩ የከለከልኩ ነገር የለም አይደለ? ግን በቃ ከኔ ጋር ያለህን ነገር አልፈልገውም። ገባ? እንዴት እንደሆነ ታውቃለህ? ሌላ ታሪክ ነው አንተ ያለህበት ታሪክ። ትመጣና ደግሞ እኔ ጋር የሆነ ነገር ለመፍጠር አትሞክር። በቃ ያው እንደ ኮኔክት እንድታረግ እያረኩክ ነው አይደለ? ግን ጸባይ ካለ ነው በነገር ላይ ይሄም ነገር የሚቀጥለው ጸባይ ካለ ሌላ ተካራ ፈጥራለሁ ካልክ ማለት ነው። ሲጀመር እሱንም ላይሆን ይችላል። እዚህም ግቢ ላትደርስ ይችላል። ገባክ አይደል? ሩታ ግን እንደዚህ እኮ ሃርድ በመሆን ምን የሚፈጠር ነገር የለም እኮ እንዴ። እሱ የራሴ ፍላጎት እኮ ነው። የማየት ያለ ማየት መብት ነው። አይ እሱን እንኳን ተው ነገርኩ። በቃ እኔ ማድረግ የምችለውን በሙሉ ማድረግ እችላለሁ። ማድረግ የምፈልገው ነገር በሙሉ ማድረግ እችላለሁ። ገባህ አይደል? ሰላም ሆነን ስንኖር ደስ አይልሽም ነው? አዎ። ለምን ደስ አይለኝም? ምክንያቱም እኛ መካከል ብዙ መገኘት የሌለባቸው ሰዎች ሲገኙ ደስ አይለኝም። ገባህ? ህይወቴን ሊበጠብጡት እንደሚችሉ ስለማስብ ምንም ደስ አይለኝም። ምንም እኮ ዛሬ የማያመጣውበት ምክንያት ነገርኩሽ እኮ በቃ ሌላ ተካራ ተይዞ እንደሚመጣብኝ ስለማቅ ካንተ ጋር ሰላም ሆኑ። አዎ ደስ አይለኝም። ሰላም ሆንኩኝ ብዬ ስጨርስ ሌላ የሚበጠብጥ የሆነ ነገር ጎትተ እንደምትመጣብኝ ስለማስብ ሰላም ነበርን እኮ በራስሽ ምክንያት ነው ያበላሽሽ ሁሉንም ነገር። አሁን እኮ ያልታሰበ ያልተፈጠረ ነገር እያሰብሽ ያለሽው እያወራሽ ያለሽው እየተናገርሽ ያለሽው አንቺ ነሽ እኮ አይደል እንዴ? በመሀላችሁ ማንም የገባ ሰው የለም። እየነገርኩሽ አይደል እንዴ? አሁንም ቢሆን እኮ ላስረዳሽ ያልሽው ነገር ትክክል እንዳልሆነ ልነግርሽ ነው እዚህ መጣሁት። አሁንም ሰበብ አታድርጊኝ ሩታ። በቃ እንዴ ሩታ ለመረዳት አንዴ ብትሞክሪኝ በጣም ደስ ይለኛል። የእውነት የእናንተ ሰላም መሆን አይደለም ነገር ቋሽ አልፈልገውም ካልኩስ የእናንተ ሰላም መሆን ማይፈልግ ብዙ ሰዎች እንዳሉ ታውቂያለሽ። ይሳቅ ጥሩ አልፈልገውም። ይሳቅ ምንም አንተ መድከም የለብህም እዚህ ድረስ መተህ ማስረዳት ምንም ለአንተ ድካም ነው። ገባ? ከብዙ ነገር ላይ ነው ሁሉ ነገር ስራህንም ይሆናል ወይ ደግሞ ተማሪ ልትሆን ይችላል። አላውቅም። እሱን ብዙ ነገር እንትተን የመጣው አይደለ? አስፈላጊ አይደለም።
እውነታው ይኸውልሽ ሩታ እኔ አሁን የኔ መግላ ሲቀጥል ደግሞ እንዳይሆን የሚለውን ነገር ስለሆነ እያደረገ ያለው ሆን ብሎ እየመሰለኝም ስለሆነ አያስፈልግም። ከናካቴው ምንም ነገር አያስፈልግም። አሁን ሩታይ አንድ ነገር ብቻ የኔ እኮ ከስራም ይሁን ከምንም መግላላቱ እሱ ሌላ ጉዳይ ነው። ግን እዚህ ጋር አሁን አንቺ እውነቱን እንድታቂ ነው እውነቱን እንድታቂ የምናደርገው ነገር ነው እንጂ ሌላ ከምንም የተነሳ ነገር አይደለም። ይሄ ወርቅ ሲገዛ እንዴት እንደነበረ ከየት እንዳመጣው ምን ሆኖ እንደነበረ ምንም የእውነት አንቺን ከማስደሰት አንግል ብቻ የመጣ ነገር ነው። ገብቶሻል? ነገሮችን ሁሉ ወደ ክፋት ባትወስጃቸው ሰዎች አበናት። አንዳንድ ጊዜ እኮ ለሰላም እኮ ስትጠሪ ፈጣሪም በብዙ ነገሮች ይረዳሻል። ግን ደግሞ ሁሌ ክፋት የምታስቢ ከሆነ ሁልጊዜ ነገሮች እየተበላሹ ነው የሚሄዱት። ስለዚህ እኔ ትናንትና ሁሉ ነገር ማልኩልሽ እግዚአብሔርና አልኩኝ ምን አልኩኝ ከእግዚአብሔር በላይ እንግዲህ ምንም እንትን የለም አይደል? ምንም አልፈልግም። ከዛ ያው አመጣውልሽ በአካል ደግሞ ይዣቸው መጣው። እሷም እንዳልገዛች እየነገረችሽ ነው። ይሳቅ አብሮኝ የነበረ ሰው ነው። እሺ በቃ አልፈልግም። ኧረ ሩታ ተይ አልፈልግም። ነገሮችን እንደዚህ እንዲቀጥሉ አልፈልግም። በቃ እሺ። ከዚህ በፊት የጭቅጭቃችሁ መንስኤ እኔ ነበርኩኝ አይደል? ከዚህ በፊት የጭቅጭቃችሁ መንስኤ አሁን እሺ ድጋሚ ለምንድን ነው እንደ አዲስ ነገሩን ለማንሳት? ይኸው አሁንም እየነገርኩሽ ነው። ለምንድን ነው እንደ አዲስ ነገሩን ማንሳት የፈለግሽው? ዛሬም ከህይወታችሁ ወጥቻለሁ ምናምን እያልሽ ነው ያለሽው? የምርሽን ነው? ሰላም አይደላችሁ እንዴ? እየኖራችሁ አይደል እንዴ? ከዚህ በላይ ከህይወት መውጣት እንዴት ነው የምወጣው? ወጣሽ አንቺ ከኛ ህይወት አያያዝሽ እንኳን ልትወጪ ቀርቶ እንዴ ክፋቱን ብቻ ለምን ታስቢያለሽ? እንግዲህ ከዚህ በቃ ቢያንስ የሰው ልጅ ምን ቤትሽ ድረስ መጥቶ እንዲህ ሲያስረዳሽ ኦኬ በቃ ችግር የለውም። እኔ እንደዚህ አልመሰለኝም ነበረ። እኔ መሰለኝ የነበረው እንዲህ ነው ሰው ነው እንደዛ ያለኝ ብለሽ ነገሩን ፊክስ አድርገሽው እኛም በሰላም እኔና አንቺ በሰላም መቀጠል እንችላለን እኮ። ነገሩን ይባስ እንዲገንና ወደ ሌላ ቦታ እንዲሄድ ለምን ታደርጊያለሽ እንዴ? ትንሽ ነገር ነው እየተባባሰ ብዙ ነገር የሚፈጠረው አይደል እንዴ? ምን አለ መሰለህ የወጋ ቢረሳ የተወጋ ይረሳ የሚባል አባባል ታውቃለህ? እና ቂም ይዘሽ ለዛ እየተበቀልሽ ነው እንደዛ መሆኑ ነው ብቻ እኔ በቀል ምናምን ሳይሆን አንተ ቀለል አድርገህ የምታወራው ነገር እኔ ጋር ምን አይነት ጉዳት እንደነበረው ስለማስታውሰው ነው። እኔ ምንም ስለ በቀል ያሰብኩትም ያወራሁት በቀልማ ቢኖር በቀል እንዴት እንደሆነ ምን ማድረግ እንደምችል አንተም ታውቃለህ። ማሳየትም አያቀተኝም በየትኛውም መንገድ ገብቶሃል አይደል? ግን እኔ ወደዛም አልደረስኩም። ሰላሜን ፍለጋ ሁሉንም ነገር እርግፍ አድርጌ ትቼ ነው የሄድኩት እንጂ ኧረ እኔ በቀልማ ብፈልግ ኖሮ ስንት ነገር ማድረግ ይችል ነበር። እኔ እንደዚህ አይነት ሰው አይደለሁም። ታውቀኛለህ። በቃ ሻኛንም አሁን ነገሩን በቃ ፊክስ አድርጊውና ይሄንንም ነገሩን ፊክስ ላድርግልህ አይደለ? እሺ ጥሩ ነገሩን ፊክስ ላድርግልህ። እሱን ስጦታ ይዘው ሂድ። ሁለተኛ ነገር ደግሞ በስነ ስርዓትና በጸባይ የምትመላለስ ከሆነ ልጅን ማየት ትችላለህ። ከዛ ውጪ ግን ሌላ ነገር እፈጥራለሁ ምናምን ብቻ እንጃ ህይወት የሚበጣበጥ ነገር የምትፈጥር ከሆነ እዚህም መምጣት ላይ ይጠበቅብክ ይችላል። ወይም ላትችልም ስላለ እዚህ መገኘት አትችልም። ሲጀመር ወሬ ሌላ ነገር እገባለሁ ካልክ ማለት ነው። ሰምተኛል አይደል? ዛሬ ለምንድን ነው አሁን ነገር ዛሬ ትናንትና ምንም ነገር እንድታረግ አልፈልግም እያልኩ ይሄን ነገር አድርገዋል። ነገ ደግሞ ሌላ ነገር የምታረግ ከሆነ እኔ ምንም ነገር ከማድረግ ወደ ኋላ አይደለም። ሰማኸኝ አይደል? ጨርሻለሁ። ምን ትችላላችሁ ነው ወይስ እኔ ትቻችሁ ልግባ? ኧረ ወጣታይ ሰውን አክበሪ ቢያንስ እንዴ አንቺን ብለን ነው አይደል? ነው ሌላ ሰው ብለን አይደል የሚመጣ ነው። በቃ አንድ ነገር ስላከበርኩ ነው። ከዛ ድረስ ወጥቼ እዚህ ቆሜ እያወራሁ ያለሁት ስላከበርኳችሁ ነው እንጂ እዛ ጋር በሩ ጋር ቆሜ ውይ ማንንም ማናገር አልፈልግም እንዲወጡ አድርጉልኝ ማድረግ እችል ነበር። በጣም ኢዚ ነበር ለኔ። ገባህ አይደል? እንጂ እኔ ባላከብራችሁ ኖሮ እዚህ ድረስ እንደዚህ ጀመር ከቤትም መውጣት አይጠበቅብኝም። ስላከበርኳችሁ ነው የመጣሁት። እሺ እንዲም ቆሜ ስላወራችሁ ልታመሰግኑኝ ነው የሚገባችሁ። አይደለም አታከብሪንም እንዴ ብለህ ልትናገረኝ ይቅርና ስለዚህ አሁን እናንተ ትሄዳላችሁ ወይስ እኔ ልግባ? ሩታ የመጣንበት አላማ አንተ ሳትረልኝ ትገበለሽ። አሁን ምን ታውቂያለሽ አይደለም? ይቅርታ በጣም እሺ። አይ አንድ በላይ ብናወራ መጨቃጨቅ ነው እንጂ መግባባት አይሆንም እኮ። እንድንግባባ ይኸውልሽ የእውነት አይ በእንደዚህ አይነት ወይ ደግሞ አንግባባ። ይቅርታ አድርግልኝና በእንደዚህ አይነት ወይ መግባባት ስለማንችል ደህና ሁን ሩታ። ኧረ በእግዚአብሔር እንዴ ታሽን እየገባሽ ነው ያለሽ። ታዲያ ምን እዚህ ጋር ቆሜ ልቀር ነው? ሀሳብ እንደዛ ነው። ንቀት ምን ነው? ንቀት ምን ነው ታዲያ? እንዴት ላስረዳህ?
አልገባህም? በጣም አክብሬ ነው ቆሜ እያናገርኳችሁ ያለሁት እኮ። ቢያንስ በቃ ተረጋኝ፣ የመጣንበትን ነገር በቃ እሺ፣ ተረዳኋችሁ። ሁሉን ነገር ሰማሁኛ። በቃ መረዳት እንፈልገውን ተረድቻለሁ። ማወቅ ያለብኝን አውቄያለሁኝ። አሁን ልገባ ነው። ጨረስኩ ነው ወይስ የምትጨምሩልኝ ነገር አለ? ሌላ የለም አይደል? ምንም የምትጨምርልኝ? ስለዚህ ልሂድ፣ ልቀቀኝ።